ፍትህ በአርሲ ለተገደሉት ኦርቶዶክሳውያን። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? አሁንም እንላለን አትግደሉ። የእግዚአብሔርን ፍቃድ በጸሎት ማስቀየር አይቻልም። ያልፈቀደውን ነገር በጾም ጸሎት ብትገባበት በቃ ስለጸለይሽ ብሎ እግዚአብሔር አይስማማበትም። ማንንም ከእርሱ በላይ ሊያከብረን አይችልም። ዓለም ቢያጨበጭብልኝ እኮ ነው የምልህ። እሱ ባከበረኝ ልክ ሊያከብረኝ አይችልም። ሰላም እንዴት ናችሁ? ባሲ ነኝ። ዛሬ በሌላ ቪዲዮ ወደ እናንተ መጥቻለሁ። ይሄንን አካውንት ሰብስክራይብ እና ላይክ በማድረግ ጀምሩ። ወደ ዛሬ ቪዲዮአችን እንሂድ እስኪ። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። ከሰሞኑ የሰማነው ዜና በጣም የሚያሳዝን ነው። በአርሲ የተገደሉት ወንድሞቻችንና እህቶቻችን ናቸው። እግዚአብሔር አብዝቶ መጽናናቱን ይስጣችሁ። የሚመለከተውም አካል ይሄንን አይቶ ፍትህ በአርሲ ላሉት ኦርቶዶክሳውያን እንዲሰጣቸው ጠይቃለሁ። ወደ ቀጣይ ቪዲዮ እንሂድ። የእግዚአብሔርን ፈቃድ በጸሎት አታስቀይር። እግዚአብሔር ያልፈቀደውን ነገር በጾም ጸሎት ብትገባበት በቃ ስለጸለይሽ ብሎ እግዚአብሔር አይስማማበትም። እግዚአብሔር ሳይፈቅድ ሲቀር ነገን አውቆ ነው። እኛ ብዙ ጊዜ የቅርቡን ነው የምናየው። አሁን ፊት ለፊታችን ያለው ነው የምናየው። እግዚአብሔር ግን ደስ ከሚለው ነገር ጀርባ ያለው መጥፎ ነገር ማየት ይችላል። በደንብ ያሳርፋል ብለህ ከምታስበው ነገር ጀርባ ያለውን የሚረብሸውን ነገር ማየት ይችላል። በሰዓቱ ኖ ሲልክ እየከለከለ ነው የሚመስል። በሰዓቱ ይቅር ሲልክ ልታረመው ትችላለህ። ያው እንዲህ ምናምን ግን ወደ መጨረሻ አካባቢ በቃ ፎሪል በጣም ተጎዳውበት እዚህ ሪሌሽንሺፕ ነገር ነው። እግዚአብሔርን ፍቃድ በጸሎት አናስቀይረውም እያለች ነበርና ብዙ ጊዜ እኛ የምንሸወደው አንድ ነገር አለ። የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ነው። በጎና ደስ የሚያሰኝ ነገር ሁሉ ግን የእግዚአብሔር ፍቃድ አይደለም እና እኛ ደስ ተሰኝተንበታል እና ክፋት አላየንበትም ማለት የእግዚአብሔር ፍቃድ ነው ማለት ላይሆን ይችላል። እግዚአብሔር እንዲሰጠ የምንፈልገው ነገር ይከለክለናል ፍቃዱ ካልሆነ። ነገር ግን እሱን አልፈን ያንን ነገር የምናገኘው ከሆነ እጃችን ላይ ሲገባ አያረካንም፣ አያስደስተንም፣ የምንፈልገውን ያክል እርካታን አናገኝበት። ስለዚህ በሱ ፍቃድ ውስጥ ሁል ጊዜ መኖር ይሁንልን። እግዚአብሔርን ጸጋ ያብዛልን። ወደ ቀጣይ ቪዲዮ እንሄዳለን። ወዳቸው እነዚህ ልጆች ደሳይለም መዝሙሩ በጌታ አሜን። እሱ አባታችን ነው፣ እናታችን ነው፣ ወንድማችን ነው፣ እህታችን ነው፣ ጓደኛችን ነው፣ ሁሉ ነገራችን ነው እሱ። ተባረኩ። እግዚአብሔር አብዝቶ ይባርካችሁ። ወደፊት በቃ እናንተ ነው የምንጠብቀው። ተስፋችን እናንተ ናችሁ። በብዙ መዝሙሮች
ባርካችሁናል። ከዚህም በኋላ እንደምትገለጡ ተስፋ አለን። እንወዳችኋለን። ተባረኩ። ዓለም ቢያጨበጭብልኝ እኮ ነው የምልህ። እሱ ባከበረኝ ልክ ሊያከብረኝ አይችልም። በአብ ቀኝ ነው ያስቀመጠኝ። ሃሌሉያ። እዛ ልክ ግሎሪፋይ ያደረገኝ ሰው ነኝ። ምንም አይነት ነገር አሁን አምጥተህ ልታስደምመኝ አትችልም። ምንም ይሄ ሲኖር ያ ሲኖር ናቲንግ። እሱ ባከበረኝ ልክ ማንም ሊያከብረኝ አይችልም። እሱ የሰጠኝን ቦታ ማንም ሊሰጠኝ አይችልም። ኦሬዲ ይሄ የከፍታ የክብር ጥግ በኢየሱስ አይቻለሁ፣ ጨርሻለሁ። ሃሌሉያ። እሱ ኮንፊደንሴ ነው። እግዚአብሔር ከሰጠኝ በላይ ሊሰጠኝ የሚችል ምንም ነገር የለም። ሊሰጠኝ የሚችል መደነቅበት ነገር የለም። ኦሬዲ የተደረገልኝ ነገር ነው። ሁሉ ነገር ተደርጎልኛል። ሁሉ ነገር ተሰጥቶኛል በክርስቶስ። ያ ክርስቶስ ኢየሱስ ባከበረን ልክ ማንም አያከብረን። በአብ ቀኝ ነው ያስቀመጠን። ከዚህ የሚበልጥ ክብር ሌላ በፍጹም የለም። እና አንዳንዴ ይመስለናል አይደል ክብር ማለት ገንዘብ ማግኘት፣ ሀብት ማግኘት፣ ዝና ማግኘት ምናምን ይመስለናል። ኖ እሱ ጠፊ ነው፣ ጊዜያዊ ነው። ክብር ግን ከእግዚአብሔር ጋር ለዘላለም መኖር፣ ከሱ ጋር በክብር ውስጥ ማደር ነውና ይህ ይሁንልን። ክርስቶስን ያልተቀበላችሁ ሰዎች፣ ወደዚህ ክብር ያልመጣችሁ ሰዎች በዚህ አጋጣሚ ጥሪ ላደርግላችሁ እወዳለሁ። እሱን የህይወታችሁ ጌታና አዳኝ አድርጋችሁ ብትቀበሉ የዘላለምን ህይወት ታገኛላችሁ። ኮመንት ላይ ጻፉልን፣ ኢንቦክስ አድርጉልን፣ እንመልስላችኋለን፣ እናወራችኋለን። እሱ ይወዳችኋል፣ ያድናችኋል። ተባረኩ። ወደ ቀጣይ ቪዲዮ እንሄዳለን። ስምህን ስጠራው ጥሜ ይረካለኛል። ስምህን ስጠራው በራቤ ተግባለሁ። ስምህን ስጠራው ጥሜ ይረካለኛል። ስምህን ስጠራው በራቤ ተግባለሁ። ለዚህ ነው ኢየሱስ የምለው። ኢየሱስ የምለው ለዚህ ነው ሲመሽ ኢየሱስ የምለው ለዚህ ነው በሌሊት ኢየሱስ የምለው። እዩልኝ እዩልኝ ደግነቱን እዩልኝ እዩልኝ ምህረቱን እዩልኝ እዩልኝ ደግነቱን እዩልኝ 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 ቸርነቱን አሜን አሜን። ማጽናናቱን ይሁንልኝ። ክብር ለእግዚአብሔር ይሁን። የሚገርም የአምልኮ ጊዜ ነበረን። ሊልዬ፣ ሳምዬ፣ አስቱ እግዚአብሔር አብዝቶ ይባርካችሁን። እናንተ ለኛ በረከቶቻችን ናችሁ። እንወዳችኋለን። ተባረኩልን። ወደ ቀጣዩ ቪዲዮ እንሂድ እስኪ። አልዓዛር እስኪሞት ድረስ ጠብቆ ከሞተ በኋላ ነው ጂሰስ ክራይስት የመጣው። አይገርማችሁ? ማርታና ማርያም እኮ በቃ ተስፋ ቆርጠው ነው ያገኙት። አይ ከዚህ በኋላማ ምንም የሚፈጠር ነገር የለም፣ ብትኖር ጥሩ ነበረ፣ ብትኖር አይሞትም ነበር እያሉት ነበር። you see they don't know the power of Jesus። እና አንዳንዴ እግዚአብሔር የሱን አቅም የሱን ፓወር ለማሳየት የኛን እስከመጨረሻው ተስፋ እስክንቆርጥ ድረስ ይጠብቃል። እኛ አቅም እንደሌለን እስክናቅ ድረስ ይጠብቃል። ነገሮች እስኪበላሹ፣ ነገሮች ተስፋ እስኪቆረጥባቸው ድረስ ይጠብቃል።
ከዛ በኋላ he will show up የሱን ፓወር ያሳየናል የሱን አቅም ያሳየናል you get me እዚህ ብዙዎቻችሁ እንዲህ አይነት ጥያቄ ውስጥ ያላችሁ why ለምንድነው እግዚአብሔር ዝም ያለው ለምንድነው እግዚአብሔር ጸጥ ያለው ለምንድነው የማይመልሰው ለምንድነው የማይሰራው የሚል ጥያቄ ውስጥ ያላችሁ ወዲያው የማይመልሰው እኛ ሁሉን ነገር ወደሱ እስክናስረክብ ድረስ ይጠብቃል ስለዚህ እኛ አቅም የለንም እኛ ፓወር የለንም ፓወራችን እሱ እጅ ነው እኛ አቅም የለንም አቅማችን እሱ ነው እዚህ ያለንን የትኛውም ነገር ሸክማችንን የከበደንን ነገር በሙሉ ለሱ እንስጠው ሁሉን ለሚችለው ለሱ እንስጠው እኛ በራሳችን አንታገል መቻች አሁን ወደ መጨረሻው ቪዲዮ ላይ ደርሰናል ይሄንን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉ ሰብስክራይብ ማድረጋችሁን እንዳትረሱ ኮሜንት ላይ ደግሞ ሐሳብ አስተያየታችሁ ስጡኝ እንጂ በርታ ይሄ ጨመር ይሄ ቀነስ ምናምን ነገር እያላችሁ ሐሳብ አስተያየታችሁን ስጡኝ የመጨረሻውን ቪዲዮ በጸሎት ነው የምንጨርሰው አሜን እያላችሁ ኮሜንት ላይ አብረን እንጸልይና ቀጣይ በአዲስ ቪዲዮ እንገናኛለን ወደ ቪዲዮችን ሂድ ልጸልይላችሁ በዚህ ሰዓት ኑሮ ዳገት የሆነባችሁ አገልግሎት ዳገት የሆነባችሁ ትዳር ላይ ችግር ያለባችሁ በሁሉም አቅጣጫ ጠላት ጦርነት የከፈተባችሁ ጦርነቱ ደግሞ መንፈሳዊ እንደሆነ የምታውቁ በዚህ ሰዓት እጃችሁን ዘርጉና ከኔ ጋር እንጸልያለን አባት ሆይ በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን በሶስት አቅጣጫ የመጣባቸውን በጌታ በኢየሱስ ስም ድብቅ ጦር አስነስተው እንድትበተን ከገቡበት ጭንቀትና እግዚአብሔር ሆይ ማነቆ ውስጥ እንድታወጣቸው መላእክቶች ልከ እግዚአብሔር ሆይ ጠላቶቻቸውን እንድትበተን በኢየሱስ ስም ጸልያለሁ አሜን 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 ለዛሬ የነበሩን ቪዲዮዎች ይሄንን ይመስላሉ በቀጣይ በምርጥ ቪዲዮዎች ወደ እናንተ እመጣለሁ ተወዳችኋለሁ ተባረኩልኝ ባይ